የእብድ ውሻ በሽታ ወይም ሬቢስ ምልክቶቹ የታየበት ሰው ምንም ሕክምና የለውም። ምልክቱ በታየ በጥቂት ቀናቶች ውስጥ ይሞታል። 100% ፋታል የሆነና ምንም ሕክምና የሌለው በሽታ ነው። እብድ ውሻ የሚያሳያቸው ምልክቶች ምንድን ናቸው? በውሻ ወይም ጦጣ ወይም ከብት ወይም ደግሞ ሌሎች እንስሳቶች ብንነከስ ምን ማድረግ አለብን? የውሻውን ጭንቅላት መቁረጥ አስፈላጊ ነውን? እነዚህንና ሌሎችን ጥያቄዎች በዚህ ቪዲዮ እንመልሳለን። የእብድ ውሻ በሽታ በውሻ ብቻ ሳይሆን እንደ ጦጣ፣ ከብት፣ ፈረስና የመሳሰሉት እንስሳቶች በመነከስ ወይም ደግሞ ቆዳችን ላይ ቁስል ካለ ወይም ደግሞ ክፍተት ካለ በመላስ ራሱ ሊተላለፍብን ይችላል። በእነዚህ እንስሳቶች ብንነከስ ምን ማድረግ አለብን የሚለውን እናያለን። የመጀመሪያው ራሳችንን ወይም ደግሞ የተነከሰውን ሰው ከአደጋው ቦታ ማራቅ። በመቀጠልም የተነከሰውን ቦታ ከ10 እስከ 15 ደቂቃ በንጹህ ውሃና ሳሙና ማጠብ። በመቀጠልም የደም መፍሰስ ካለ በአቅራቢያችን ባንዴጅ ካለ በባንዴጅ ወይም ደግሞ በንጹህ ጨርቅ መሸፈን ይኖርብናል። በመቀጠልም በአቅራቢያችን ወዳለ ወደ ጤና ማዕከል በፍጥነት መሄድ ይኖርብናል። በዛም ቁስሉ በአዮዲን የሚታጠብ ሲሆን እንደ አስፈላጊነቱ አንቲባዮቲክ የሚሰጠን ይሆናል። ከዛ በተጨማሪ ቲታነስ የሚሰጠን ሲሆን እንደ አስፈላጊነቱ ደግሞ ቁስሉ ታይቶ ክትባትም ልንጀምር እንችላለን። ውሻው የነከሰን ቦታ ላይ ቆዳችን ኢንታክት ከሆነ ወይም ደግሞ ምንም መቧጨር ወይም ደግሞ ቁስል ከሌለ ክትባት የማያስፈልገን ሲሆን፣ ነገር ግን ትንሽም ቢሆን መቧጨር ነገር ካለ ክትባት ወዲያው መጀመር ይኖርብናል። ከዛ በተጨማሪ ቁስሉ ዲፕ ከገባ ወይም ደግሞ ውሻው የተረጋገጠ የእብድ ውሻ በሽታ ካለበት ወይም ደግሞ ሌሎች የነከሳቸው ሰዎችም እንደዛ አይነት ምልክት ያሳዩ ከሆነ ቀጥታ ኢሚኖግሎቡሊን የሚባል መድኃኒት አለ። እሱም ወዲያውኑ መጀመር ይኖርብናል ማለት ነው። ከተነከስን በኋላ የነከሰንን ውሻ ለ10 ቀናቶች መከታተል ያለብን ሲሆን በእነዚህ ቀናቶች ውስጥ የእብድ ውሻ በሽታ ምልክት የሚያሳይ ከሆነ እነዚህን ምልክቶች በኋላ ላይ እናያለን። የእብድ ውሻ ምልክት በሽታ የሚያሳይ ከሆነ ወይም ደግሞ ውሻው በእነዚህ 10 ቀናቶች ውስጥ ከሞተ ሬቢስ እንዳለበት ይታሰባል። ስለዚህም ኢሚኖግሎቡሊን መጀመር አለብን ማለት ነው። ነገር ግን በተለምዶ እንደሚታሰበው ወይም ደግሞ እንደሚደረገው ጭንቅላቱ ተቆርጦ ማምጣት አያስፈልገንም። ሬቢስ የሚባለውን በሽታ ዲያግኖስ ለማድረግ ጎልድ ስታንዳርድ የሆነ ዲያግኖሲስ ኢንቨስቲጌሽኑ ከጭንቅላቱ ተቆርጦ ብሬን ውስጥ ያለውን ባዮፕሲ ተወስዶ መመርመር ቢሆንም ነገር ግን ይሄ አስፈላጊ አይደለም። ክሊኒካሊ የእብድ ውሻ በሽታን ዲያግኖስ ማድረግ እንችላለን። ስለዚህ ጭንቅላቱን ቆርጦ ማምጣት አስፈላጊ አይደለም። በመቀጠልም የእብድ ውሻ በሽታ ምልክቶች ምንድን ናቸው የሚለውን እናያለን። የእብድ ውሻ ሁለት አይነት የተለያየ ወይም ደግሞ ተቃራኒ ምልክቶችን ሊያሳይ የሚችል ሲሆን የመጀመሪያዎቹ ግሩፖች በጣም አግሬሲቭ እና ተናካሽ ሊሆኑ የሚችሉ ሲሆን ከዚህም በተጨማሪ ደግሞ የለሃጭ መዝረክረክ፣ በጣም አክቲቭ ሆኑ ሌሎችን ውሾችም ሰዎችንም ተናካሽ መሆን፣ ሌሎችን መናከስ ማለት ነው፣ እንስሶችንም ጨምሮ ተናካሽ መሆን ባህሪ ሊያሳዩ ይችላሉ። ከዛ በተጨማሪ ማስታወክ ሊኖራቸው፣ ሌላ ጊዜ የማይባሉትን ነገሮች መብላት ሊኖራቸው ይችላል። ወይም ደግሞ ቅድም እንዳልነው በተቃራኒ ዝምተኛ ሊሆኑ ይችላሉ። ዝም ብሎ መተኛት፣ መገለል፣ ከሌሎች ውሾች መገለል፣ እነዚህ ምልክቶች ሊያሳዩ ይችላሉ ማለት ነው። አንድ በእብድ ውሻ የተነከሰ ሰው ከጥቂት ቀናቶች እስከ ወራት አልፎም ደግሞ እስከ ዓመታት ድረስ ምንም አይነት ምልክት ላይኖርበት ይችላል፣ ቫይረሱ በሰውነት ውስጥ ሆኖ ማለት ነው። አንድ ሰው የእብድ ውሻ በሽታ ከተያዘ በኋላ የሚያሳያቸው ምልክቶች ናቸው የሚለውን ደግሞ እናያለን። እንግዲህ እንደነገርኳችሁ አንድ ሰው በእብድ ውሻ ከተነከሰ በኋላ ቫይረሱ ሰውነቱ ውስጥ ሆኖ ለዓመታት ያክል ምንም ምልክት ላያሳይ ይችላል። በእብድ ውሻ መነከሱም ምናልባት 5-6 ዓመት በፊት ቆይቶ ስለሆነ ያንን ራሱ ላያስታውሱ ይችላል ማለት ነው። ስለዚህ ምልክቶቹ ምንድን ናቸው የሚለውን እናያለን። የመጀመሪያው ነገር የእብድ ውሻ የተነከሰበት ቦታው ላይ ህመም ወይም ደግሞ መጠዝጠዝ ነገሮች ሊሆኑ ይችላሉ። ከዛ በተጨማሪ ራስ ምታት ወይም ደግሞ ትኩሳት፣ ማስታወክ፣ ህመም ማለት እነዚህ ምልክቶች ሊታዩበት ይችላሉ ማለት ነው። ከዛ በተጨማሪ ደግሞ የእብድ ውሻ ምልክቶች ያልናቸውን ምልክቶች ሰውየው ላይ ሊያሳይ ይችላል ማለት ነው። ሰውየው ሌሎችን ሰዎች ወይም ደግሞ በአቅራቢያ ያሉትን ሰዎች ለመናከስ መፈለግ ሊሆን ይችላል፣ ለማጥቃት መፈለግ ሊሆን ይችላል። ከዛ በተጨማሪ የለሃጭ መዝረክረክ ሊያሳይ ይችላል። እንደ ውሻ መጮህም ሊያሳይ ይችላል። ከዛ በተጨማሪ ደግሞ ውሃ ሲያዩ መፍራት፣ እነዚህ ምልክቶች ሊያሳዩ ይችላሉ ማለት ነው። እንግዲህ እንደነገርኳችሁ አንድ ሰው በእብድ ውሻ ከተያዘ በኋላ
ምንም አይነት ሕክምና ስለሌለው ቀድሞ ነገር ዋናው አስፈላጊው ነገር መከላከል ነው። ስለዚህ በቤታችን ያሉትን ውሻዎች በማስከተብ ምክንያቱም አብዛኛዎቹ ሰዎች ወደ ሕክምና ማዕከል እየመጡ ያሉት የተነከሱት በውጭ ባሉ ውሻዎች ወይም እንስሳቶች ሳይሆኑ በራሳቸው እንስሳቶች ነው። ምክንያቱም የራሳቸው እንስሳቶች ወደ ውጭ ይወጣሉ። በሚወጡበት ጊዜ ተነክሰው ወይም ደግሞ ተቦጫጭረው ሊመጡ ይችላሉ። በዛን ጊዜ ያንን በሽታ ይዘው ሊመጡ ይችላሉ። አንድ እብድ ውሻ ደግሞ የእብድ ውሻ ቫይረስ ያለበት ውሻ ደግሞ ቅድም ካልናቸው ምልክቶች በተጨማሪ ምንም አይነት ምልክት ላይኖረው ይችላል። ስለዚህ የራሳችን ውሻ ሬቢስ ወይም ደግሞ የእብድ ውሻ በሽታ የሚባለው በሽታ ሊኖርበት ይችላል ማለት ነው። ስለዚህ ውሾቻችንን ማስከተብ ይኖርብናል። ከዛ በተጨማሪ የእብድ ውሻ ምልክት ያላቸው ውሾች ስናይ ለሚመለከተው አካል ተናግረን የሚደረገው ነገር ማድረግ አለብን ማለት ነው። ዶክተር ናስ ነኝ። ስለተከታተሉ እናመሰግናለን። ሰብስክራይብ በማድረግ ይተባበሩን። ኮሜንት፣ ሼር እና ላይክ በማድረግ ይተባበሩን። ሀሳብ አስተያየት ካሉት ኮሜንት ላይ ያስቀምጡልን። እናመሰግናለን።